ከሁለት ቀን በፊት ከሶስት ቀን በፊት ዩቲዩብ ቪዲዮ ወይም ደግሞ ዩቲዩብ እኔ ካሳለፍኩት በጣም ዩቲዩብ ለመስራት ካለኝ ፍላጎት በጣም ብዙ ያወጣኋቸው ወጪዎች ነበሩና እነዛን ከራሴ ተሞክሮ ብዙዎቻችሁ ሊቭ ላይ ስገባ ዩቲዩብ መስራት ፈልግ ነበረ ምናምን ለምትሉኝ እህቶቼ ማለት ነው። ይሄ ቪዲዮ ይሄ የመጨረሻዬ ነው። ምናልባት ያኛውን ቪዲዮ ካያችሁት ወይም ደግሞ ያያችሁት ካላችሁ አልጨረስኩትም ነበር። በጣም ብዙ ደቂቃ ሰራ ነበር፣ አቋርጬው ነበረ። ያልሰማችሁ ደግሞ ካላችሁ ቪዲዮ አለ፣ አዲስ የተለቀቀ ቪዲዮ ማለት ያስታውቃል። ፊት ለፊት ያለ ቪዲዮ አለ። እሱን አይታችሁ ይሄንን ስሙት። እንደው ከሰማችሁት ነው። አይኗ ቃለው እንደማትሰሙት ግን ምን ነበር ያነሳችሁ ብላችሁ ካሰባችሁ ይሄ ቀጣይ ቪዲዮ ሁለተኛ ቪዲዮ ስለሆነ ቪዲዮ ከሚረዝም አጠር አድርጌ ለእናንተ ለመናገር ለማስረዳት ሞክሬ ነበረ። ግን ከሀጀምሬ ስለማስረዳ ብዙ ጊዜ ቪዲዮ ይረዝምብኛል ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። እናንተ አሁን ደግሞ ማታ ነኝና ማታ ላይ ላይቱ ማብራቴ የሆነ ፏ ያደረገኝ ፊቴንና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሙሉ አለም ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ከሆናችሁ ደግሞ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሰብስክራይብ የምታደርጉኝ በግጭ ጎበዝ ተስፋ እንዳቆጭ ለምትሉ ደግሞ የምታቆኝ ለማቃችሁ በሙሉ በጣም ነው የማመሰግነው። እንግዲህ ዛሬ በነገራችን የሆነ ድምጽ ይሰማላ እንትን ከፍቻለሁ። አሁን ሙቀት ስለሆነ ማቀዝቀዣ ከፍቻለሁ። ምኝታ ቤቴ ነኝ። ቪዲዮ ብዙ ጊዜ የምቀርጸው ምኝታ ቤቴ ሆኜ ነው ማለት ነው። ለምን ጀስት በሬን ዘጋለሁ፣ ቪዲዮ ሰራለሁ፣ ማንም አይመጣባችሁም ማለት ነውና ከዛ አንፃር ነው የሆነ ሽም ይላል። እንግዲህ ይቅርታ። እንግዲህ ውዶችዬ እኔ እንዳልኳችሁ ዩቲዩብ ለመስራት ታብሌት፣ ካሜራ፣ ብዙ ነገሮች በጣም ብዙ ወጪዎች አውጥቻለሁና ይቆጨኛል። በነገራችን ላይ ለምንድነው የሚቆጨኝ? ካሜራውንም ሽጨዋለሁ፣ ታብሌቱንም በሰዓቱ ሽጨዋለሁ። ግን ያ ብር የሆነ የሆነ ዝም ብሎ አለ አይደለ ቁም ነገር የገዛሁበት ካሜራውን ሽጬ የማስታውሰው የሆነ እቃ ገዝቻለሁ ለእህቴና ለታብሌት ደግሞ ገዝቼ ነበር ብያችሁ ነበር። የታብሌቱን ብር እንደዚህ የሆነ እቃ የተገዛበት ግን ከዚህ ድረስ እዚህ ገዝቼ እኔ ኢትዮጵያ ሲሸጥላቸው የነበረው ያው ማንም ሰው ምንዛሬ በምን እንደምንዘረዝር ሁላችሁም ታውቃላችሁ፣ እኔም እናንተም ታውቃላችሁ ማለት ነው። በዛ ዋጋ አይደለም እኔ ለነሱ ይሸጥኩላቸው ማለት ነው። በገዛሁበት ነው። ጉዳትም አለው። ግን ሰው እቃ ሲገዛ ውጭ ሀገር ገዝተን ኢትዮጵያ ስንሄድ ለማትረፍ ነው አይደለ? የማያተርፈን ከሆነ ለምን ይዘን እንሄዳለን? ለምን እንገዛለን? ለምን አይደኑ ምን እንደምላችሁ። ለማንኛውም ያ ሁሉ አለፈ። አሁን ላይ እኔ ተምሬያለሁ። ይህ ሁሉ ግን ታብሌት፣ ካሜራ ምናምን ወዘተ መግዛት አይጠበቅብኝም ነበረ። ዩቲዩብ ይክፈረኝ አይክፈረኝ ሳላቅ እኔ ግን በጣም ብዙ ነገር ለመግዛት ምናምን የሆነ ያለለ አንዳንድ ጊዜ ኮንትራክት ስትሰሩ መውጣት የማትችሉ ከሆነ የመውጣት እንትኑ ከቻንስ ከሌላችሁ ገንዘብ አታጠፉም ጋይስ፣ አታጠፉም። እኔ በህይወት እያለሁ የመውጣት ቻንስ የለኝም። በዓል ሲመጣ በስንት አንዴ ነው አለቃዬ ትወስደኛለች ትመልሰኛለች እንጂ እህቴ ጋር ያን ያህል እህቴ ስላችሁ በዚህ አጋጣሚ እኔ በህይወት ጓደኛ ናት ያለች እና ጓደኛ አለች በህይወት እና ብዙ ጊዜ ቪዲዮ ስሰራ እህቴ ስላችሁ እህቶቼ ስደት ላይ እኔ እንዲመጡ አልፈልግም ብዬ ከዛ ደግሞ እህቴ ስላችሁ በሌላ መልኩ እንዳታዩት እኔ እህቴ የምላት በጣም መወዳት ማከብራት ጓደኛ አለችኝ እና እሷን ሁሌ ያክስቴ ልጅ እያልኩ ማውራው ወይም እህቴ ነው የምለው ብዙ ጊዜ ማለት ነው። ለምን አንዳንድ ጊዜ ከተዋለደ የተዛመደ ይበልጣል በሚለው በጣም ጓደኛዬ ስንት አመታችን አሁን እንግዲህ እሷና እኔ ከተዋወቅነ 2007 ነው። አሁን እሷን ያወቅኳት 2007 ነው። አሁን 2018 ነን። እንግዲህ ቆጥራችሁ ድረሱበት። ይሄን ያህል እኔ እንጃ አንድ ቀን ማርያምን በጣም ነው የሚገርመኝ። አንድ ቀን ሳንሰረቻች፣ አንድ ቀን
ሰው ጓደኝነት ሰረሱ አንድ ቀን ቪዲዮ ሰራለሁኝ። ግን እሷ ጋ ነው ሴትዬ የምታደርሰ በህይወት እያለው እንጂ ይሄ ወጥቼ ካሜራ የመግዛት ስልክ የመግዛት ምናምን የመግዛት እንትኑም አልነበረኝም። ያ ማለት ነፃነቱም ሰራ አልነበረኝ። አንድና አንድ ደህና እንኳን ነገር ሳርገዛ ነው ሴትዬ የአንድ ዓመት ከ6 ወር ደግሞ ዜና የቀማች ማለት ነው። ግን ያ ሁሉ አልፎ አሁን እዚህ ሀገር መጥቼ በራሴ ፈለኩትን ነገር እያደረኩኝ ግን እኔ ያ ኮንትራክቴን እወደዋለሁኝ እውነት ለመናገር እኔ እዚህ ሀገር ከመጣው በኋላ በጣም ብዙ ባላደረኳቸው ብዬ ወይም ደግሞ ባላወቅኳቸው ብዬ በጣም ብዙ የማይሆን ነገሮች ውስጥ የማይሆን ነገሮች ሰላየው ወይም ደግሞ እነዛ ምን ነው ባላወቅኳቸው የምላቸው ብዙ ሰዎችም አሉ። ምን አለ ደግሞ እዚህ ሀገር ባልመጣው ያልኩበትም ጊዜ ነበረ እና ያ በህይወት እያለው ኮንትራት ቤት የምሰራባትን ታይም በጣም ነው የምወዳት። እዚህ ሀገር ደግሞ መጥቼ ያው ነፃነቱም ስላለ ወጥቼ የሆነ ነገር ገዛለው ብር አጠፋ ነበረ በቃ ብዙ ነገሮች ማለት ነው። ሶ ያንን አልወደውም። ይሄ ደሞዙ ምናምን እወደዋለሁ ግን ይሄ ወጣ የሚሉ እያልኩኝ ገንዘብ የማጠፋውን የፈለኩትን የመግዛት እንትንሳል ደሞዝ እቀበላለሁ እገዛለሁ ምናምን ያ ነገርን አልወደውም። የሆነ ጊዜ እንዴት ነው እናንተ አሁን ለምሳሌ ምን አለ ዛሬ የሆነ የዛ ቦታ ባር ሄድኩኝ ምን አለ ዛሬ ይሄንን ባር ገዛው ትሉ የለ ልክ እንደዛ ነኝ። በርግጥ አገሯን ጠርቻት ምናምን ሳይሆን በቃ ምን አለ ኮንትራት ቤት ልክ እዛ በቤቱ እንደምሰራው እዚህ ኮንትራት ቤት የሆነ መውጣት የማይቻል ቢሆን ነው ብያለሁ። እንዴ ደግሞ አስባለሁ። ሰው አይደለው ሰው ነኝ እንደማንኛውም ሰው ጥፋት አጠፋለሁ። ባልገዛው ባጋደረኩ ብዬ የምላቸው ብዙ ነገሮች አሉ እዚህ ሀገር ከመጣሁ ማለት ነው። ለምን ነፃነት ስላለ ማለት ነው። እና ያም ስላለ በቃ ታብሌት ትገዛለሁ፣ ካሜራ ገዛለሁ፣ ምን ገዛ ግን ዩቲዩብ ለመስራት እኔ ባጭሩ የምነጋችሁ ነገር እኔ እህታችሁ እኔ ከራሴ ተሞክሮ የምነጋችሁ ነገር ዩቲዩብ የመስራት ፍላጎት ካላችሁ ውስጣችሁ ፍላጎት በነገራችን ፍላጎት ነው። ፍላጎት ከሌላችሁ እንዳትጀምሩ። ፍላጎት ካላችሁ ቪዲዮ የመስራት ፍላጎት ካላችሁ አይዲያ ካላችሁ አይዲያ በነገራችን ላይ እናንተ ፍላጎቱ ካላችሁ ዩቲዩብ ላይ ስትመጡ የምትሰሩት ስራ አታጡ አለ ብዙ አይዲያዎች አሉ። ስለዚህ አንድና አንድ እንደኔ ታብሌት መግዛት ሳይሆን እንደኔ ካሜራ መግዛት ሳይሆን እንደኔ እንደዚህ የሆነ የማይሆን ትርክ ምርኪ እንኳን እኔ አሁን የዚህ አይነት እንኳን ስንት እንደገዛሁኝ የዚህ አይነት ኢትዮጵያ ሲሄድ ይወስዱብኛል፣ ሌላ ገዛለሁ፣ ኢትዮጵያ ሲሄድ ይወስዱብኛል። እህቶች እንኳን ቢወስዱ ችግር የለውም ነበር። የውጭ ሰው ነው የሚወስዱት። የውጭ ሰው እህቶቼ ምናምን ቢወስዱት ችግር የለብኝም ነበር እና ብዙ ነገር ነው ሉዝ ያደረኩት በተለይ በዩቲዩብ ምክንያት ማለት ነውና አሁን ላይ ግን ያን ያህል በቃ ያ ሁሉ ተውኩት፣ ካሜራውን ተውኩት፣ ታብሌቱን ተውኩት፣ ሁሉን ትቼ አንድ ደህና ስልክ ገዝቼ ይሄው በዚህ ነው የተጠቀምኩ ያለሁት። አንድ ደህና ስልክ ካላችሁ ባይኖራችሁም ስልክ ኑሯችሁ ቆንጆ ቪዲዮ የሚቀርጽ ከሆነ ችግር የለውም። ስክሪኑ የተበላሸ ምናምን ከሆነ ያስቸግር ይችላል። ግን ስክሪኑ ካሜራው ቆንጆ የሆነ እጃችሁ ላይ ባለ ስልክ ቪዲዮ ለመስራት ሊቭ ላይ ለመግባት ዩቲዩብ ለመስራት አንድ ስልክ ብቻ በቂ ነው። ከዛ እይታው ቆንጆ ከሆነ የሚከተላችሁ ሰው ካለ ገንዘብ የሚከፍላችሁ ከሆነ ወደፊት ዩቲዩብ እየሰራችሁ ዩቲዩብ በሚከፍላችሁ ነገር ትገዛላችሁ ብዬ አስባለሁ። እና ይሄንን የምነግራችሁ እኔ በርግጥ ስደት ላይ ስትሆኑ ኮንትራት ቤት መዳም ቤት የምትሰሩ በተለይ አረብ ሀገር የምትሰሩ ልክ እኔ በህይወት እያለሁኝ እስር ቤት በቃ ምንም አልወጣም አልገባም። በዓል ሲመጣ እንዴ ነው የምወጣው። ነፃነት አልነበረኝም። እዚህ ግን ነፃነቱ ስላለ ደግሞ ሲቀበር ውጭ ታብሌት እገዛለሁ፣ ደግሞ ሲቀበር ውጭ ስልክ ማነው እገዛለሁ። በቃ አለ አይደለ ራሱ ሳትፈልጉ ልብስ ኮተት ትሰበስባላችሁ። በቃ ሳትፈልጉ ኮተት። ነፃነት በጣም መጥፎ ነው። ለዛ ነው እኔ እዚህ ሀገር ከመጣሁ ብዙ ስህተቶች ሰርቻለሁ፣ ብዙ ጥፋቶች አጥፍቻለሁኝ እና ግማሹ ሰርቼ ተለውጬበታለሁ። ከአረብ ሀገር ይልቅ እዚህ ሀገር መጥቼ እግዚአብሔር ይመስገን በቃ አለ አይደለ የነበርኩበት ቦታ ላይ አልነበርኩም። የማልወደው ደግሞ ነፃነቱ ስላለኝ ብዙ ነገር አጥፍቻለሁ።
ገንዘብ ሊሆን ይችላል። ይሄ የማይሆን ትክምክ መግዛት ሊሆን ይችላል። በቃ አይዶን ምን እንደምላችሁ አላውቅም። እናንተ ተረዱኛላችሁ። ያ ደግሞ እኔ ነፃነቱ ስላለኝ መውጣት እረፍት ምናምን ስላለ ስለዚህ እኔ እንዳልኳችሁ የማልሰበስበው ኮተት አልነበረም። ዩቲዩብ ገና ለገና ይከፍለኛል እሰራለሁ በሚል ስበብ ማለት ነውና እዚህ ሀገር ከመጣሁ እኔ ለዩቲዩብ በጣም ብዙ ነገር ዋጋ ከፍያለሁ። እንዳልኳችሁ ነው፣ ቀላል አይደለም። ታብሌት ወደ 450 ዩሮ፣ ካሜራ ወደ 500 ምናምን ዩሮ። አስቡት ሳወጣው ብሩ እንዲሁ አይቀፈኝም እንዴ በፈጣሪ። ለካሜራ 500 ዩሮ ሳወጣ እና አሁን ላይ 20 ብር ለማውጣት እንኳን እኔ ምንድነው 20 ብር የምገዛው እቃ ምንድነው? ወይስ ደግሞ ምንድነው የምገዛው ይሄንን ብዬ አስባለሁ። ታውቃላችሁ። ያኔ ግን ይሄ ቤት አልገዛሁም፣ ቦታ አልገዛሁም፣ ወደ ህይወቴ ይሄ ባል ትዳር ምናምን የሚለው ነገር አላስብም ነበር። አንድና አንድ የምፈልገው ለቤተሰቦቼ እልካለሁ፣ እዚህ ደግሞ እኔ የምፈልገው እገዛለሁ ማለት ነው። ሶ ይሄ ነበር አላማዬ። ይሄ እኔ አሁን ላይ በህይወታችሁ የሆነ ነገር ሲመጣ አሁን እኔ ትዳር ሳስብ ይሄ ልብስ ኮተት አላስብም። ትዳር ነገጣት ኢትዮጵያ ትዳር እንደሚሳስብ የማስቡ ታውቃላችሁ። ምንድነው የምገዛው ለሳሎን ጌጥ? ምንድነው የምገዛው ለክችን ጌጥ? ምንድነው የምገዛው ቤተሰቦቼ ሲመጡ የሚበሉበት ሳህን ምን አይነት ነው? ምን አይነት ትሪ ነው የምገዛው? ምን አይነት ኩባያ ነው? እንደዛ ነው የማስበው አሁን ላይ ማለት ነው። ምክንያቱም የሆነ አላማ አለኝ ማለት ነው። ግን ያኔ ለዩቲዩብ ብዙ ኮተት ብዙ ጥፋቶች ሳጠፋ ያ ነገር ይሄ ትዳር ማሰቡ ወደ ህይወታችሁ የኔ የምትሩት ሰው እንደዚህ ሚዲያ ላይ ወጣችሁ የምታወሩለት ሰው የሆነ ያመናችሁበት ነገር ወጣችሁ እንደዚህ ተዳራለ ብላችሁ የምታወሩት ወይም ደግሞ ያደረጋችሁትን ነገር መጣችሁ የምትናገሩት ይሄን ሰርቻለሁ ይሄን አድርጌያለሁ ይሄ አለኝ ብላችሁ ሙሉ ለሙሉ ስትናገሩ እኔ ነገጧት ኢትዮጵያ ቤት አለኝ ስል ኢትዮጵያ ሲሄድ የሆነ ተከራይቼ ነው የምኖረው ካልኳችሁ ያ ቤትሽስ ማለታችሁ አይቀርም። ሶ ምንድነው የሆነ ያ ነገር ስለሌለ በቃ እንዳልኳችሁ አንድና አንድ ለዩቲዩብ ካሜራ ከሆነ ካሜራ ገዛለሁ፣ ታብሌት ከሆነ ታብሌት ገዛለሁ፣ ማዳመጫ አይፎን ገዛለሁ፣ እንደዚህ ገዛለሁ። እንደው ስንት ጥፋት ነው ያጠፋሁት፣ ስንት ጥፋት። እና ውዶችዬ አዲስ ዩቲዩበሮች እንግዲህ እኔ ለእናንተ መመክራችሁ አንድ ስልክ ያስፈልጋችኋል። አንድ እንደዚች የካሜራ ወይም ስልካችሁን ቪዲዮ እንዲስትቀርጡ የምትይዙበት ማለት ነው። እኔ አሁን በነገራችን ላይ ይቺ አሁን እኔ በእርግጥ ሁለት ነው ያለኝ። አንዱ ይሄ አሁን የምቀርጽበት በጣም ትልቅ ነው፣ በጣም ቆንጆ ነው፣ ሙሉ ለሙሉ በጣም አሪፍ ነው። ይሄ ደግሞ እቺ ደግሞ ቀለል ያለች ናት፣ ዝም ብላ ሲምፕል ነገር ናት። ይችን ያው ኢትዮጵያ ልሄድ ሳስብኩ ነው እየገዛሁ ያለሁት ማለት ነው። እና ያው እንዳልኳችሁ አያርመኝም። አንድ ታብሌት ገዝቼ ሽጫላልኳችሁ ይሄን ታብሌት ገዛው። ለምን ስልኬ ላይ ሊብገብቻ ከሆነ ስልኬ ላይ የሆነ ቪዲዮ እየሰራሁ ከሆነ በዚህ ስልክ ማለት ስልክ ሲደወልብኝ አሁን እኔ በዚህ አነሳለሁ ማለት ነው። ለምን ቪዲዮ እንዳይቋረጥ ወይም ደግሞ ሊቭ እንዳይቋረጥ ግድ ነው። ሁለት ማለት ሲኖር ካላችሁ ችግር የለውም። ሁለት ስልክ ግን ሁለት ስልክ የምትገዙት ቋሚ ዩቲዩበር ስትሆኑ ብቻ ነው። በቃ እኔ አሁን ለምንድነው ቋሚ ዩቲዩበር ልሁን አላውቅም። ግን ይሄንን የገዛሁት እኔ እዚህ እስካለው ለራሴ እጠቀማለሁ። እዚህ ኢትዮጵያ ደግሞ ሲሄድ ታቤት የሚፈልግ ቤተሰብ ስላለ ለነዛ ነው የገዛሁት ማለት ነው። እና እስከዛው እኔ ልጠቀምበት ብዬ ነው ማለት ነው። ስለዚህ ይሄንን በማድረግ ነው። ግን እኔ ያው ከበፊቱ ከሁሉም ጥፋቶች ተምሬ አሁን ላይ ካሜራም የለኝም ለቪዲዮ ደና ይሄ 150 የሆነ የገዛሁት ያኛውን ግን 350 ነበር የገዛሁት። ልዩነቱን አስቡት። እና እኔ ኢትዮጵያ ሲሄድ አሁን ላይ ማንንም ሰው እቃ የሆነ ስልክ የሆነ ካሜራ ቻርጅ የሆነ ብቻ የሆነ ነገር ከቤተሰቦች ውጪ የሆነ ሰው ሲያዘኝ ይዤ አልሄድም፣ በፍጹም ይዤ አልሄድም። እና እናንተም ኢትዮጵያ ስትሄዱ ለእናንተ ለሚያስፈልጋችሁ ነገር ብቻ ገዝታችሁ ሄዱ። ከዛ ውጭ ደግሞ ዩቲዩብ በደንብ መስራት ሲጀምሩ እሱ በሚከፍላችሁ ገንዘብ እንድትገዙት ነው። እኔ ግን ያ አልመጣልኝም። በቃ በደና ካሜራ በደና ስልክ የሆነ ነገር ስላላችሁ የሚከፈራችሁ አይነት ስታይል ነበር እኔ የሚመስለኝ ማለት ነው። ሶ አይፎንም ገዛችሁ ሳምሰንግም ገዛችሁ ምንም ገዛችሁ
ዋናው እናንተ አይዲያ ይኖራችሁ ቆንጆ ቪዲዮ ስሩ፣ ከዛ ፖስት አድርጉ። እናንተ ፈጣሪ አንቺ በዩቲዩብ ነው የምትተዳደሪ ወይም ደግሞ ዩቲዩብ ያንቺ ላንቺ ያኒ እንትንሽ ከሆነ የሚባለው መክሊትሽ ከሆነ ይከፈልሻል፣ ታገኛለሽ። ግን እንደኔ ገና ለገና ለማለይ በሰማይ ነገ ጧት ዩቲዩብ ይከፍለኛል በሚል ብዙ ጥፋት፣ ብዙ ስህተት፣ ብዙ ነገሮች አውድሜያለሁ። ስለዚህ ከኔ ተማሩ። ይችን ለማካፈል ነው ውዶችዬ። እንግዲህ ከተመቻችሁ ሀሳቤ ተቀበሉት፣ ካልተመቻችሁ ደግሞ እንግዲህ ምንም ማድረግ አልችልም። ይሄንን ምነጋችሁ ብዙ ልጆች እንዳልኳችሁ ዩቲዩብ ላይ ሰራ የምትጠይቁ ሊቭ ላይ ስገባ መስራት እፈልጋለሁ ሙሉዬ እንዴት ነው ምናምን የምትሏላችሁ፣ ቪዲዮ እንዴት ነው የሚለቀቀው የምትሏላችሁ፣ ሊቭ ላይ እንዴት ነው የሚገባው የምትሏላችሁ። መጀመሪያ በያዛችሁት ስልክ ዩቲዩብ ለመስራት ምን ያስፈልገኛል? ዩቲዩብ ለመስራት ዩቲዩብ እንዴት ቪዲዮ መልቀቅ እንችላለን? እንዴት ሊቭ መግባት ይችን እኔ ተምሬያለሁ። ሊቭ እንዴት መግባት ይቻላል? ቪዲዮ እንዴት ኤዲት ይደረጋል የሚለውን እየተማርኩ ነው። ግን ምንድነው ዩቲዩብ ስትከፍቱ በያዛችሁት ስልክ ብቻ መክፈት ትችላላችሁ የሚል ቪዲዮ ተምሬያለሁ። ግን አይ ዶንት ኖ ምንም ማድረግ አልችልም። በቃ ሄዳለሁ ሱቅ እገዛለሁ፣ ሄዳለሁ ሱቅ እገዛለሁ፣ ሄዳለሁ ሱቅ አጠፋለሁ። በቃ አጠፋለሁ ምን ገንዘብ። ስለዚህ ይችን ነገር ለእናንተ ለመናገር ነው ዛሬ የመጣሁት። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው እኔ ከዩቲዩብ አልጠፋም። እንግዲህ ያው እናንተ የምትሉኝን ለመስማት ነው። ወደፊት እግዚአብሔር በቃ እንደዚህ እንዳልኩ ቀጥላለሁ። ችግር የለብኝም። እኔ ዩቲዩብ ከፈለኝ አልከፈለኝ አይ ዶንት ኬር። ግን እኔ ቪዲዮ መስራት እንደዚህ በቃ ፎቶ ወዳለው ቪዲዮ መስራት ወዳለው በቃ እንደዚህ አንዳንድ ነገሮችን ሼር ማድረግ ስለምወድ እኔ ዩቲዩብ ከፈለኝ አልከፈለኝ ምንም አይመስለኝም። ግን እንደ ሰው ሞኔታይዙኝ አፕላይ አድርጌ ዩቲዩብ ተቀብሎኝ ባይከፍለኝም ጀስት ቪዲዮ ዩቲዩብ በቃ ጎበዝ ሙሉ እንቀበልሻለን ብሎኝ እንደፈለኩ እንደማንኛውም ሰው ብሆንስ አይ ዶንት ኖ ምናየው ይሆናል። መልካም ጊዜ ጓደኞቼ፣ ውዶችዬ፣ ማሮችዬ፣ ፍቅሮችዬ። ብቻ እናንተ ላይክ አድርጉ። አዲስ